ስለ ጡት ቅድመ ካንሰር ምርመራ ወይም ብረስት ስክሪኒንግ ምን ያህል ያውቃሉ? ሰላም ጤና ይስጥልን። ዶክተር ሳውዳ በዊል ስፕሪንግ መልቲ ስፔሻሊቲ ክሊኒክ ራዲዮሎጂስት ሐኪም ነኝ። እንግዲህ እንደሚታወቀው የጡት ካንሰር በሴቶች ላይ ከሚከሰቱ የካንሰር አይነቶች አንዱና ዋነኛው ሲሆን ይህም በዓለም ላይ ከ8 ሴቶች አንዷን የሚያጠቃ ነው። በ2022 ብቻ በዓለም ዙሪያ እስከ 670 ሺህ የሚጠጉ ሴቶች በጡት ካንሰር ህመም እንደሞቱ ተዘግቧል። እንግዲህ ይህንን ቁጥር ለመቀነስና እንዲሁም ደግሞ ችግሩን ለማቅለል ብረስት ስክሪኒንግ ወይም ደግሞ የጡት ቅድመ ካንሰር ምርመራ ይደረጋል። በሀገራችንም የጡት ካንሰር ምርመራ ሪኮመንድ የሚደረገው ወይም ደግሞ የሚመከረው ከ40 ዓመት ጀምሮ እስከ 74 ዓመት ድረስ በየዓመቱ ማሞግራፊ እንዲሰራ ነው። እንግዲህ ይህ ፕሮቶኮል ሪኮመንድ የሚደረገው ከዚህ በፊት ምንም አይነት ተጋላጭ ምክንያቶች ወይም ደግሞ ሪስክ ፋክተር ለሌላቸው ታካሚዎች ነው። ማለት ሪስክ ፋክተር ወይም ደግሞ አጋላጭ ምክንያቶች የምንላቸው ለምሳሌ የቤተሰብ ታሪክ ከሌለ፣ ያ ማለት እናት ወይም አክስት ከዚህ በፊት የጡት ካንሰር ህመም ከሌለባት፣ እንዲሁም ደግሞ ከዚህ በፊት የነበረ የደረት ላይ የጨረር ህክምና ከነበረ፣ እንዲሁም ደግሞ የተለያዩ ጄኔቲክ ሚውቴሽንስ ብለን የምንጠራቸው ነገሮች ከሌሉ ለእነዚህ ፔሸንቶች ከ40 ዓመት ጀምሮ በየዓመቱ የሚደረግ የማሞግራፊ ሪኮመንድ ይደረጋል። ነገር ግን እነዚህ ሪስክ ፋክተሮች ካሉ ግን ከ40 ዓመት በፊት ስክሪኒንጉ ወይም ደግሞ የጡት ምርመራ እንዲደረግ ሪኮመንድ ይደረጋል። ለምሳሌ እናት በ35 ዓመት የጡት ካንሰር ከነበረባት ልጅ ደግሞ ከ25 ዓመት ጀምሮ ያ ማለት ከ10 ዓመት ቀደም ተደርጎ ብረስት ስክሪኒንግ ወይም ደግሞ የጡት ምርመራው እንዲደረግ ሪኮመንድ ይደረጋል። ይህም ሌላ ጊዜ በየዓመቱ የነበረው ሪኮመንዴሽን እነዚህ ሪስክ ፋክተር ያላቸው ታካሚዎች ላይ ግን በየ6 ወሩ ሊደረግ ይችላል ማለት ነው። እንግዲህ ብዙ ጊዜ የሚጠየቀው ጥያቄ የማሞግራፍ ጉዳቶችን ነው። እንግዲህ ማሞግራፊ የሚሰራው እጅግ በጣም ትንሽ በሚባል የጨረር መጠን ሲሆን ይህም ከጉዳቱ ጥቅሙ እጅጉን የላቀ ነው ማለት ነው። እንዲሁም ደግሞ አንዳንድ ጊዜ ማሞግራፊ ላይ ስናይ ግልጽ ያልሆኑና ተጨማሪ የሆኑ ምስሎችን የምንፈልግ ከሆነ አልትራሳውንድ ወይም ደግሞ የጡት ኤምአርአይ እንደ አስፈላጊነቱ የሚታዘዝ ይሆናል ማለት ነው። ስለዚህ የጡት ካንሰር ምርመራ ከዚህ በፊት ምንም አይነት ምልክት ሳይኖር ወይም ደግሞ በአይን የሚታዩ ወይም የሚዳሰሱ የሆኑ እብጠቶች ሳይኖሩ የጡት ካንሰርን በጊዜ ለማወቅና እንዲሁም ደግሞ ችግሩን ቶሎ ለመቅረፍ የሚያግዝ ነው። በዚህም ወይም ደግሞ በጡት ካንሰር ምክንያት ሊከሰት የሚችለውን የሞት መጠን በ5 እጥፍ የሚቀንስልን ነው ማለት ነው። ስለዚህ እነዚህንና የተለያዩ የጤና ነክ ጉዳዮችን ለመጠየቅ እንዲሁም ደግሞ የተለያዩ መረጃዎችን ለመጠየቅ ሲፈልጉ በእኛ በማዕከላችን ዊል ስፕሪንግ መልቲ ስፔሻሊቲ ክሊኒክ ከሚገኙ የተለያዩ ስፔሻሊስት ሐኪሞች መረጃዎችን ማግኘት ይችላሉ። አድራሻችን ፎሪኖክ 100 ሜትር ገባ ብሎ ወይም ደግሞ ከስር በሚመለከቱት የስልክ ቁጥሮች ደውለው እኛም ማግኘት ይችላሉ። አመሰግናለሁ።